ኩርስ ቪዲዮ ነው። ሰላም ለምትሰሙት በጠቅላላ ይሄ አሁን የምሰራው ለፀጉራችን ነው። ምን መሰላችሁ ያለው ጥቁር አዝሙድ አለው፣ ቁርንፉድ አለው፣ ቀረፋ አለው፣ አቢሽ አለው፣ ስጋ መጥበሻ አለው። ይሄው ኤሌክትሪክ እንዳይጨርስ ብዬ መጀመሪያ የፈላ ውሃ በሻይ ማፊያ አፈላሁኝና ውሃ ትንሽዬ በድስቱ ጨምሬ ጣርኩኝና ውሃው ሲፈላ የሻማይፋ ውስጥ ያፈላሁትን እዚህ ውስጥ ገለበጥኩትና እንደዚህ እያዘጋጀው ነው። የፀጉር ነው ማለት ነው። ተልባውን እዚህ ላይ ይጨመራል። ግን ተልባው የሚጨመረው ተልባውን ለብቻ እንቀቅለውና አጥለነው አቀዝቅዘነው ሳናቀዘቅዝ ለስ እንዳለ በሌላ ቀቅለን ፍሬው እዚህ ውስጥ እንዳይገባ ውሃውን እዚህ ላይ እንጨምራለን። ይሄ ተንተክትኮ ከወጣ በኋላ ተልባውን ለብቻ ቀቅለን ከዛ እዚህ ላይ እናጠለዋለን። ፍሬው እዚህ ውስጥ መግባት የለበትም። ለምን? ፍሬው እዚህ ውስጥ ከገባ እንዲሻግት ያደርገዋል ይሄኛውን። ስለዚህ ይሄኛውን እንደዚሁ እዚህ ጋር እናስቀምጠዋለን። ይሄኛውን ካወረን ከበቃ በኋላ ተልባውን ላው ላይ ለብቻ የቀቀለውን ተልባ ውሃውን እዚህ ላይ እናጠነፍፈዋለን፣ ፍሬ ሳይገባበት ማለት ነው። ከዛም በኋላ ይሄ ይቀዘቅዛል። አንድ ላይ ከተቀዘቀዘ በኋላ በጠርሙስ ነገር ተከድኖ ይቀመጣል ፍሪጅ ውስጥ። ስትፈልጉ ብቻ እያጠለላችሁ በእቃችሁ ውስጥ አድርጋችሁ መጠቀም ብቻ ነው እንጂ ይሄ ውሃውን እስክትጨርሱ ድረስ ይሄ ነገር መጠለል የለበትም። ይሄ እንደዚሁ ነው የሚቀመጠው። እየቆየ ሲሄድ ቆንጆ እየሆነ ይሄ ይመጣል ማለት ነው። ትንሽዬ ስፕሬ ነገር ውስጥ የምትጠቀሙትን ለአንድ ሳምንት የሚሆነውን እየቀነሳችሁ ባዴባናችሁ ውስጥ ታረጋላችሁ። ከዛ ስጨርሱ እየመጣችሁ ከዚህ ትጠቀማላችሁ ማለት ነው። እንደዚህ ነው። በጣም ጥሩ ፀጉር ለከረር በጣም ቆንጆ ነው። ለሽበት በጣም ቆንጆ ነው። ፊትለፊት ፀጉር ወደ ኋላ ገባ ላለ ፀጉር እንዲመጣ ያደርጋል። ጥቁር ፀጉር ያደርጋል። ከረር ይቀይራል። ከርዳዳ ፀጉር ያለሰልሳል። እኔ በጣም ተስማምቶኛል። በጣም ቆንጆ ነው እና በጣም ስለሚጠቅም ይጠቅማቸዋል ብዬ ነው ይሄንን ማደርገው። ከፈለጋችሁ ደግሞ በዚህ በውሃው ማለት ነው በዚህ በውሃ ምን ታደርጋላችሁ? ሲቪቭል ማለት ነው። ቀይ ሽንኩርት እና ቲማቲም ትፈቀፍቃላችሁ። በካሮት መፈቅፈቂያ ከተፈቀፈቃችሁ በኋላ በነጠላ ጥለት ነገር ጭምቅ ታረጉና ያ የተፈቀፈቀውን ቲማቲምና የተፈቀፈቀውን ሲቪብል ሽንኩርት ማለት ነው ውሃው ላይ ይሄን ውሃ ትጨምሩና ፀጉራችሁን በቡና አድርጋችሁ በኑስ ካፌ ማለት ነው አድርጋችሁ ፀጉራችሁን ትቀባላችሁ። ከዛም በኋላ ያጠፋል ማለት ነው። ሽበት ያጠፋል ማለት ነው። ማዘውተር አለባችሁ ሳትሰላችሁ እና የሚገርም ትሪትመንት ነው። ላይክ፣ ኮፕሊንግ፣ ሼር ማድረግ አትርሱ። ወዳችኋለሁ። ሻሎም። መስታወት ነኝ ከኑረንበርግ።